በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ተክለ ሃይማኖት። ተክለ ሃይማኖት ማለት የሃይማኖት ተክል ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። እግዚአብሔር አምላካችን ለኢትዮጵያ ሐዲስ ሐዋርያ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት በቅዱስ ሚካኤል አብሳሪነት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን 1197 ዓ.ም ተወለዱ። ጻድቁ በተወለዱ በሶስተኛው ቀን ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት የፈጠራቸውን አምላክ አመስግነውታል። ወላጆቻቸውም ስማቸውን ፍስሐ ጽዮን አሏቸው። ይኸውም የጽዮን ተድላዋ ደስታዋ ማለት ነው። የወላጆቻቸው የቀድሞ ስማቸው ዘራ ዮሐንስና ሳራ ይባል ነበር። አቡነ ተክለ ሃይማኖትም ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ ቅዱስ ጸጋ ዘአብ ግብረ ድቁናንን ሥርዓተ ቤተ ክርስቲያንን ሲያጠኑ ቆይተው ከእስክንድርያ ሊቀ ጳጳስ ከአቡነ ቄርሎስ ድቁናንና ቅስናን ተቀብለዋል። ብፁዕ ወቅዱስ አባታችን ቅድስት ቤተ ክርስቲያንን በወጣትነት ዕድሜያቸው ያገለግሉ እንደነበር በዚህ ይታወቃል። ከዕለታት በአንዱ ቀን አባታችን ለአደን ወደ ዱር ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንደዚህ ባለ ገናናነት የማይህ ጌታዬ ማነህ? ባሉት ጊዜ ቅዱስ ሚካኤል ዘወትር የምጠብቅህ ካንተ የማልለይ እናትህንና አባትህንም ስላንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ስልጣን ሰጥቶሃልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህንን ሲነግራቸው ጌታችን በሥጋ ከደቀ መዛሙርቱ ጋር እንደነበር ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበትክን? ቸር አለህን? አላቸው። አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህን? ብለው ሲጠይቁት ጌታችንም እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። በተወለድክ በሶስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናትህ በአባትህ ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶህ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨሁልህ እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ታምራት እያደረግሁ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግሃለሁ አላቸው። ይህንን ብሎ በእጆቹ ባረካቸውና የሹመትን ሀብት አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝን አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝንም አባቴን እምቢ ማለቱ ነው። ይህንን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም ሹመት የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ስልጣንን ሰጠውህ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ የፍቅሬን ጽናት ባንተ እገልጽ ዘንድ ነው እንጂ። ሐዋርያት ወላልደረሱበት ሕዝብ በመምህርነት እልክህ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነርሱ አታንስም፣ ሐዲስ ሐዋርያ አድርጌሃለሁና። ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁንህ። ሁልጊዜ ካንተ አልለይም፣ በምትሄድበትም ጎዳና ሁሉ እርሱ መሪ ይሁንህ።
እኔም ባለ ዘመንህ ሁሉ አልለይህም ካላቸው በኋላ ሰላምታ ሰጥቷቸው አረገ። ብፁዕ አባታችንም እጅ ነስተው ለእኔ ለኃጥእ የማይገባኝ ሲሆን ይህንን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ወደ ቤታቸው ተመልሰው ያላቸውን ሀብት ንብረት ሁሉ ለቤተ ክርስቲያን ለድሆችና ለጦም አዳሪዎች ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ወጡ። ጻድቁ አባታችን በሀገራችን ኢትዮጵያ እየተዘዋወሩ ሕዝቡን ከኃጢአት ወደ ገቢረ ጽድቅ ከክህደት ወደ ሃይማኖት ስለመለሱት በዚህም የተነሳ ኢትዮጵያውያን ብርሃን ተብለዋል። ለኢትዮጵያውያን ብርሃን ተብለዋል። በዚህም መሰረት ከ1219 እስከ 1222 ዓ.ም በተከታታይ 3 ዓመት ወንጌልን አስተማሩ። ቀጥለውም 9 ወር በዊፋት አገልግሎታቸውን ፈጸሙ። ከ1223 እስከ 1234 ዓ.ም ዳሞት በተባሉት ስፍራ ወይም በወላይታ ሀገር ለ12 ዓመታት ሕዝቡን በማስተማር ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። በዚህ ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ሕዝቡን በማሳት የሚጠቀምበትን ዛፍ በተአምራት ከስሩ ነቅለው አፍልሰውታል። ከ1234 እስከ 1244 ዓ.ም ባለው ጊዜ ደግሞ በእግዚአብሔር ፍቃድና ትእዛዝ ወደ አማራ ሳይንት ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብተው ስርዓተ ምንኩስናን እየተማሩ ለ10 ዓመታት የተለያዩ ገቢረ ተአምራትን በማድረግ በጉልበት ስራም ሲያገለግሉ ኖሩ። 44 እስከ 1254 ዓመተ ምህረት ከአባ ኢየሱስ ሞዐ ወደሚገኙበት ሐይቅ ቅዱስ እስጢፋኖስ ገዳም በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴት በመግባት የአገልግሎትና የትሩፋት ስራን በማብዛት የምንኩስናን ተግባራቸውን በመቀጠል ከፍጻሜ አድርሰዋል። በአባ ኢየሱስ ሞዐ እጅም የንጽህና ምልክት የሆነውን የምንኩስናን ቀሚስ ተቀብለዋል። ከ1254 እስከ 1266 ዓ.ም ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ተቀብለው ለ12 ዓመታት በገዳሙ በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። የመነኮሳትን ትውልድ መመልከቱ ተገቢ ይሆናል። ርዕሰ መነኮሳት የሆኑት አቡነ እንጦንስ በእግዚአብሔር ፍቃድና ትእዛዝ ምንኩስናን ከሊቀ መላኩ ከቅዱስ ሚካኤል እጅ ተቀበሉ። እንጦንስም ታላቁ መቃርስን አመነኮሷቸው። ታላቁ መቃርስም ጳኩሚስን አመነኮሷቸው። እንዲህ እያለ የአባቶቻችን የምንኩስና ትውልድ እስከ ጻድቁ አባታችን ተክለ ሃይማኖት የደረሰ ሲሆን እሳቸውም ያመነኮሷቸው እጅግ ብዙዎች ናቸው። ከእነዚህም መካከል ዋና ዋናዎቹ አቡነ ተክለ ሃይማኖት በአንብሮተ እድ የሾሟቸው 12ቱ ከዋክብት፣ ብፁዕ አቡነ ተክለ ሃይማኖት በመልአኩ ትእዛዝ ከደብረ ዳሞ ገዳም ወደ ሌላ ገዳም ለመሄድ ሲነሱ አበመኔቱ አባ ዮሐኒና መነኮሳቱ ሲሸኟቸው አቡነ ተክለ ሃይማኖት 40 ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱን ሰይጣን ከካስማው ስር ቆረጠባቸው። ቅዱስ አባታችን ግን በዚህ ጊዜ 6 የብርሃን ክንፎች ተሰጣቸውና እየበረሩ ክንፎቻቸውን እያማቱ 3 ምዕራፍ ሄደው ሲያርፉ አበመኔቱና መነኮሳቱ አይተው እጅግ ተደስተዋል። አባታችን ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው በጊዜው ከነበሩት አበመኔት ከአባ ዮሐኒ ቆብና አስኬማ ከተቀበሉ በኋላ ተመልሰው ወደ ሐይቅ በመሄድ ለአቡነ ኢየሱስ ሞዐ ቆብና አስኬማን ሰጥቷቸዋል። ወደ ዋሊ ገዳም ገብተው ከቅዱሳን ጋር ተገናኝተው በትሩፋት ላይ ትሩፋት በገድል ላይ ገድልን ጨምረዋል። ከ1266 እስከ 1267 ዓ.ም ለአንድ ዓመት ያህል የትግራይን ገዳማት በሙሉ በመሳለም ወደ ኢየሩሳሌምና ወደ ግብጽ በመሄድም በዚያ ያሉ ቅዱሳት መካናትን ተሳልመዋል። ከዚህ በኋላ ዳዳ በተባለ ስፍራ ይመለክ የነበረውን 75 ክንድ የሚረዝመውን ዘንዶ በጸሎት ኃይል በመስቀል ምልክት አማትበውበት በተአምራት ገድለውታል። በቦታው ላይ በ4ቱ እንስሳ ስም ቤተ ክርስቲያን አንጸው ታቦተ ሕግ አስገብተውላቸዋል።
ከሴቶችና ከልጆች ሌላ 3000 በጣዖት የሚያመልኩ ወንዶችን አስተምረው መልሰው አጥምቀው አቁርበዋቸዋል። ከ1267 እስከ 1289 ዓ.ም ባለው ጊዜ ደግሞ ደብረ ሊባኖስ ካለችው ገዳመ አሰቦ ዋሻ በመግባት 8 ጦሮችን ሁለቱን በፊት ሁለቱን በኋላ ሁለቱን በቀኝ ሁለቱን ደግሞ በግራ አስተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕመምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1289 ዓ.ም አንዲቱ የእግራቸው አገዳ ተሰብራለች። ቅዱስ አባታችን በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኗቸው ነበር። ከ1289 እስከ 1296 ዓ.ም ለ7 ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትርህምት ሌትና ቀን እንቅልፍ በማጣት እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከሰባቱ ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ተገልጦላቸው በሰው አእምሮ ሊታሰብና ሊለካ የማይችል ትልቅና ልዩ የመንግስት አዳራሽ ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግስት ልብስ አለበሳቸው። በመስቀል ምልክት የተጌጡት 7 የሕይወት አክሊላትን አቀናጅቷቸዋል። ይኸውም ስለ ቀናች ሃይማኖትህን ስለማስተማር፣ መላዋን ኢትዮጵያን ስለመዞርህ፣ ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምህን ስለማፍሰስህ፣ ወደ ኢየሩሳሌም ወርደህ ልዩ ልዩ የቅዱሳን ቦታዎችን ስለመሳለምህ፣ በ7 ዓመታት ቁመት የአንዱ አገዳ እግርህ ስለመሰበሩ፣ ስለ ብዙ ጾም ጸሎትህ ስግደትህ፣ ስለ ልብህ ንጽህናና ቅድስና በማለት የሕይወት አክሊላትን ካቀዳጃቸው በኋላ ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳን ገብቶላቸዋል። ስጋቸው ወዴት ይቀበር ዘንድ እንዳላቸው ሲነግራቸው እስከ 57 ዓመት ስጋህ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይቺ ዋሻ ትናዳለች። በዚህም ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው ስጋህን አፍልሰው በውስጡ ያኖራሉ አላቸው። በመጨረሻም አባታችን ለ10 ቀናት ያህል በተስቦ ሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳዊ ልጆቻቸው ከነገሯቸው በኋላ ነሐሴ 24 ቀን በታላቅ ክብር አርፈዋል። አቡነ ተክለ ሃይማኖት ቅድስት ነፍሳቸውን ከቅዱስ ሥጋቸው ተለይታ ከመውጣቷ በፊት ልጆቻቸውን ሁሉ እየባረኩ ሲሰናበቷቸው በመሃል አንዲት ሴት አባታችን በቃሎ የታሰሩ እንዳሉ ይፈቱ ስትላቸው እሳቸውም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሁኑ አሉ። በዚህም ጊዜ የዱር አራዊትና አዕዋፍ በአባታችን ቃል ግዝት ከታሰሩ ከ18 ዓመት በኋላ ተፈቱ። ይህችውም መነኮሲት ልትራቀቅ ወዳ ለእኛም ለእነርሱም ብዙ ድካም አመጣች። ይህንንም ተናግራ አራዊቱን ከእስራታቸው ስታስፈታ በዚያ የነበሩ ሁሉም ደንግጠው ከፍርሃታቸው የተነሳ ወደ ውጭ ወጡ። አስቀድሞም አራዊቱ በብፁዕ አባታችን የተወገዙበት ምክንያት ደቀ መዛሙርቶቻቸው ለዕለት ምግብ ጥቂት የእርሻ ሥራን በመስራት አተር ዘርተው ጎመን ተክለው ሳለ በወቅቱ ደብረ አሰቦ ገና ምድረ በዳ ነበረችና እንደ እሽኮኮ፣ ጦጣ፣ ዝንጀሮ፣ ጃርትና ሌሎችም አትክልትን የሚያጠፉ ሁሉ የዘሩትን የተከሉት እያበላሹ አስቸገሯቸው። ለብፁዕ አባታችንም አትክልታችንን አጠፉብን ቢሏቸው ቅዱስ አባታችን እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ አልመጡብንምና ተዋቸው፣ እንደ እኛም ሥጋውያን ደማውያን ናቸውና ተዋቸው አንግፋቸው አሏቸው። እየቆዩ ግን አውሬዎቹ እየበረቱባቸው ከልካቸው አለፉ።
በአንዲት ቀን ቅዱስ አባታችን ሲመለከቱ አንድ ፈር ዝንጀሮ መጥቶ የመበለቲቱን እጅ ይዞ የያዘችውን ነጥቆ ወሰደባት። በኃይልም ስለደበደባት ጮኸችና መነኮሳቱ ደርሰው አስጣሏት። ቅዱስ አባታችንም ይህንን የዝንጀሮን ግፍ ከተመለከቱ በኋላ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ ብለው አወገዟቸው። ከዚህም ቀን ጀምሮ አዕዋፍና አራዊቱ የታሰሩ ሆነው አህዮቹ ከጅብ ጋር በዱር ያድሩ ጀመር። አዝመራውንም የሚጠብቅ የለም ነበር። በዕለተ ዕረፍታቸው ግን ያቺ ችኩል መነኮሲት አባታችንም በቃሉ የታሰሩ እንዳሉ ይፈቱ ስትላቸው አባታችን ለአራዊቱ ግዝታቸውን አንስተውላቸዋል። እሳቸውም ካረፉ በኋላ በበነጋታው ልጆቻቸው አዝመራውን ቢመለከቱት አራዊቱ የዘሩትን ሁሉ በልተው ጨርሰውት ነበርና ያገኙት አንዳች ነገር አልነበረም። አህዮችና ላሞችም በቀን በጅቦች ተበልተው ተገኙ። ሊቁ አቡነ ተክለ ሃይማኖት ለደቀ መዛሙርቶቻቸው አስቀድመው ልጆቼ ሆይ ሁሉም የመነኮሰ መንግሥተ ሰማያት ይገባል ማለት አይደለም፣ ዓለምን በሚገባ የናቀ ብቻ ይገባል እንጂ። መጀመሪያ የእግዚአብሔርን ጽድቁን ብቻ ፈልጉ፣ ጾምና ጸሎትን አዘወትሩ፣ እርስ በርሳችሁ ተዋደዱ፣ ትእዛዙንም አጥብቃችሁ ጠብቁ እያሉ ከመከሯቸው በኋላ ስለ ራሳቸው ሲናገሩ ለዓለም ጨው ለራሴ አልጫ ሆንኩ፣ ለዓለም ብርሃን ለራሴ ጨለማ ሆንኩ፣ ከእውነተኛው ዳኛ ከጌታዬ ፊት ስቆም ምን እመልሳለሁን እያሉ በፍጹም ትሕትና እና በልዩ መንፈሳዊ ተመስጦ ይጸልዩ ነበርና አሁንም አባታችን የከበረች ቅድስት ነፍሳቸው ከስጋቸው ሳትለይና ይህን ዓለም ከስጋ ከመለየታቸው በፊት የሚከተለውን የሃይማኖት ኑዛዜ አውርሰውናል። ልጆቼ አታልቅሱ፣ ነገር ግን የሽማግሌውን የአባታችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ዓለም እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሀሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያን ሌትና ቀን አገልግሉ። እግዚአብሔር በሚወደው ገንዘብ ንጽሐ ስጋንና ጾምን ውደዱ። ውዳሴ ከንቱንም የሚቀረውንም የዚህን ዓለም ክብር አትውደዱ። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሀሳብ ድል የነሱትን ምሰሏቸው። ፍለጋቸውንም ካልተከተላችሁ ልጆቻቸው አትባሉምና በመከራቸው ካልመሰላችኋቸው በደስታቸው አትመስሏቸውም። በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። የቀደሙትን ቅዱሳን አባቶቻችሁን መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትሕርምቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አስኬማ ከዓለማዊ ሥጋ ጋር አይስማማምና። ዓለምንም በዓለም ላይ ያለውን ሁሉ አትውደዱ። ዓለሙም ፈቃዱም ኃላፊ ነውና፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋትን ሁሉ በችኮላ ሰርታችሁ ቤቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማቾች ሁኑ፣ እርስ በርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስና የሥጋንም እርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔር ፊት በክብር ትደርሳላችሁ። ልጆቼ ሆይ ሰላም ለእናንተ ይሁን። አባታችን ይህንንና ይህን የመሳሰለውን በጎ የነፍስ ስንቅ ለልጆቻቸው ከመከሯቸው በኋላ ቅድስት ነፍስ ከሥጋቸው ተለየች። መድኃኔዓለም ክርስቶስ ከድንግል እናቱና ከቅዱሳን መላእክቱ ጋር ተገልጾ ቅድስት ነፍሳቸው ንጽሕት ነፍስ ሆይ ወደ እኔ ነይ በማለት በክቡራን እጆቹ አቅፎ ሳማት። ቅዱሳን መላእክቱ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው እያሉ በታላቅ ዝማሬ ወደ ላይ ካሳረጓት በኋላ በሥላሴ መንበር ፊት ሰገደች። ወስደውም አስቀድማ በሕይወተ ሥጋ ሳለች ወዳየችው የዘላለም ርስቱ አስገቧት። ጌታችንም በዓይን ያልታየ በሰውም ሕሊና ሊመረመር የማይችለውን ትልቅ የመንግሥት አዳራሽ አወረሳቸውና
የመለኮትን ባህሪ የሚናገር የእሳት አንደበት ያለው ልብሰ መንግሥት አለበሳቸው። በአምስቱ መንግሥተ ሰማያት በ15 አህጉረ ገነት ላይ ሾማቸው። ስማቸውን ከሚጠሩት ነፍሳት ሁሉ ጻድቅም ቢሆን ኃጥእም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ ወደ ሲኦል አያገቡትም። ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ትጮኻለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ በጎ ስራ የተገኘባት እንደሆነ ስሙንም በመጥራት በአማላጅነቱ የታመነች እንደሆነች አባትሽ እኔ እነሆኝ ይላታል። ወደ ፈጣሪዋ አማልዶ በተሰጠው የቃል ኪዳን ወደ ዘላለም ሕይወት ያደርሳታል። የቅዱስ አባታችን በዓላት እነዚህ ናቸው። መጋቢት 24 ቀን 1196 ዓ.ም ጽንሰታቸው፣ ታኅሳስ 24 ቀን 1197 ዓ.ም ልደታቸው፣ ህዳር 24 ቀን ከ24ቱ ካህናተ ሰማይ ጋር በሕይወተ ሥጋ እያሉ የሥላሴን መንበር ያጠኑበት ሲሆን ጥር 4 ቀን 1289 ዓ.ም ደግሞ በጸሎት ብዛት አንድ እግራቸው የተሰበረበት ነው። ነገር ግን የዕረፍታቸውን ቀን ይዞ በዚህ በጥር ወር በ24 ይከበራል። ነሐሴ 24 ቀን 1296 ዓ.ም ዕረፍታቸው፣ በግንቦት 12 ቀን በ1353 ዓ.ም ፍልሰተ አጽማቸው ነው። ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ሥጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጦላቸው ጌታ የገባልኝን ቃል ይፈጸም ዘንድ ሥጋዬም የሚፈልስበት ደረሰ። ቀኒቱንም በምስጋናና በጸሎት በመንፈሳዊ በዓል አድርጉ። እኔ ኃጥእ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሄደህ ለ12 መምህራንና ለልጆቼ ግንቦት 12 እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጄ ሚካኤልና ልጄ ፊልጶስ አብረን መጥተን እንባርካለን። ምልክት የሆነህም ዘንድ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱም አቅጣጫ ላሉት 12 መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸው በዓል ለማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጄ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰባስበው መጥተው የቅዱስ አባታችንን ሥጋቸውን አውጥተው ወደ ቤተ ክርስቲያን አፍልሰው 3 ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህ ጊዜ ብፁዕ ወቅዱስ አባታችን ተክለ ሃይማኖት አስቀድሞ እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጆቻቸው ከአቡነ ፊልጶስ ጋር በመሆን በዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጆቻቸውን ሁሉም ይባርኩ ነበር። ጸሎታቸውና በረከታቸው ከሁላችን ጋር ይሁን፣ አሜን።